ሰላም ጤና ይስጥልን የቻናሌ ቤተሰቦች እንደምን ቆያችሁ? ሰላማችሁ ብዝት ይበልልኝ። እንግዲህ በዛሬ ቪዲዮዬ የስምንተኛ ክፍል ጀነራል ሳይንስ ሰብጀክት ይዤላችሁ መጥቻለሁ ማለት ነው። እንግዲህ በመጀመሪያው ሴክሽን ወይም ቻፕተር 1 ነው የምንመለከተው። በዚህ ሴክሽንም ዩኒት 1 ላይ ቤዚክስ ኦፍ ሳይንቲፊክ ኢንቨስቲጌሽን ወይም ስለ ሳይንቲፊክ ኢንቨስቲጌሽን የሚያወራ ቻፕተር ነው ወይም ምዕራፍ ነው ማለት ነው። ሶ በዚህ ስር ላይ ሳይንቲፊክ ሜጀርመንት እና the steps in scientific ሜተድ ወይም በሳይንቲፊክ ኢንቨስቲጌሽን ውስጥ የምናልፋቸው ወይም አንድ ሳይንሳዊ ጥናትና ምርምር ሲዘጋጅ ምን አይነት ሂደቶችን ያልፋል ወይም ምን አይነት ስቴፖችን ተከትለን መስራት መቻል አለብን የሚሉት ነገሮች አድረስ የሚያደርገን ፓርት ነው ማለት ነው፣ ፓርት 1። ስለዚህ በዚህ ስር ላይ የመጀመሪያውን ፓርት ወይም the basics of scientific investigation የመጀመሪያውን ሰብ ቶፒክ 1 which is scientific measurement የሚለውን እናያለን ማለት ነው በዚህ ቪዲዮ። ስለዚህ ስለ ሳይንቲፊክ ሜጀርመንት ስንመለከት በዚህ ስር ላይ ሁለት ሰብ ቶፒኮችን እንመለከታለን ማለት ነው። ስለ ሜጀርመንት ስናወራ ሁለት ቶፒኮችን እናያለን። የመጀመሪያው ምንድነው? the indigenous ሜተድ ነው። ሁለተኛው ሞደርን ነው። ሞደርን ሜተድ እዚህ ጋርም indigenous ሜተድ ኦፍ ሜጀርመንት ማለት። ስለዚህ ሁለቱን ሜተድ ኦፍ ሜጀርመንቶችን በዚህ ስር ላይ ዲስከስ እናደርጋለን ወይ ደግሞ ያነሳል ወይም ያወራል ማለት ነው። ሶ ስለ ሳይንቲፊክ ኢንቨስቲጌሽን ከማየታችን በፊት ሳይንቲፊክ ሜጀርመንት ምንድን ነው? ሶ ሳይንቲፊክሊ ሜጀርመንት ስንል ሜጀርመንት ምንድን ነው በራሱ? ሶ መጀመሪያ ማወቅ ያለብን ሜጀርመንት የምንለው ምንድን ነው ነው። ሜጀርመንት ባይ ኢትሰልፍ ምን ማለት ነው? ሜጀርመንት ወይም ልኬት እያን የምናወራው ማለት ነው። ሶ ሜጀርመንት ምንድነው? ይሄም ስንል እንግዲህ እንደ ኢንትሮዳክሽን ስናነሳ መጀመሪያ ላይ የምንመለከተው ምንድነው? ሳይንቲፊክ ኢንቨስቲጌሽን ጀስት ምንድነው? ነገሮችን ምን ከማድረግ ነው? ኦብዘርቭ ከማድረግ ነው። ስለዚህ በሳይንስ ውስጥ የመጀመሪያው ኪ ብለን የምንጠራው ምንድነው? ኦብዘርቬሽን ነው። ሶ ኦብዘርቭ የምናደርጋቸው ነገሮች ለተለያዩ ነገሮችን ወይም የምናያቸው ነገሮች አእምሯችን ለጥያቄ ሊፈጥሩ ምን ይሆናል ማለት ነው? ምክንያት ይሆናሉ ማለት ነው። ምንድነው? ለምሳሌ የምናየው ነገር መጠኑ ምን ያክል ነው? ጀስት ሳይዙ ምንድነው? ለምሳሌ የሆነ ሰው ቁመት ስንት ነው? ርዝመት፣ ክብደት እያልን ምን እናደርጋለን? እንጠይቃለን ማለት ነው። ስለዚህ በምንጠይቅበት ሰዓት እነዚህ ጥያቄዎች መልስ ለማግኘት ወይም ለነዚህ ጥያቄዎች መልስ ለመስጠት ሜጀርመንት ሃዝ ቱ ቢ ሜድ። እንግዲህ ይሄንን ምን ነው የምናደርገው ማለት። ስለዚህ የተለያዩ ጥያቄዎች ኢንቫይሮንመንት ላይ ኦብዘርቭ ከምናደርጋቸው ነገሮች እናነሳለን። እነዛ የምናነሳቸው ጥያቄዎች ምን ይፈልጋሉ? they require measurement ማለት ነው። ስለዚህ ሜጀርመንት ይፈልጋሉ ነው። ሜጀርመንት የሚፈልጉ ጥያቄዎችን ለመመለስ ሜጀርመንት ወይም ነገሮችን ሜጀር ማድረግ እጅግ አስፈላጊ ነው። ስለዚህ ሜጀርመንት ምንድነው? ሜጀርመንት is the process of obtaining the magnitude of a quantity or a given quantity, the magnitude of a given quantity and relative to an agreed standard. So measurement is the process of obtaining the magnitude of a given quantity and relative to an agreed standard ብለን እናስቀምጠናል። just it is finding or obtaining the magnitude of a quantity ወይም ደግሞ measurement is comparison of unknown quantity. It is comparison of unknown quantity with known quantity. It is the comparison of unknown quantity with the known quantity. So this known quantity is known as the unit. ስለዚህ ሜጀርመንት ላይ የምንጠራው እንግዲህ it is the process of obtaining the magnitude of a quantity in relative to an agreed standard ነው። agreed የሆነ ስታንዳርድ አለ ወይም ዩኒት ወይም agreed standard ብለን የምንጠራው ምንድነው? ዩኒት ነው ማለት። ስለዚህ ይህንን ምን ማድረግ ነው ማለት ነው? just finding
ዲ ማግኒቲዩዱን መፈለግ ነው ማለት ነው። ማንን የተሰጠንን ኳንቲቲ whether it is mass whether it is length ሊሆን ይችላል፣ ቮሊዩም ሊሆን ይችላል፣ ዴንስ ሊሆን ይችላል፣ ቴምፕሬቸር ሊሆን ይችላል and others የዛን ምን መፈለግ ነው? just we are going to find the magnitude ማለት ነው። ማግኒቲዩድ ነው የምንፈልገው። ማግኒቲዩድ ደግሞ ምንድነው? it is numerical value ነው የምናመጣለት ወይም ቁጥር ነው ማለት ነው። የምንሰራው ቁጥሩን ነው የምንፈልገው። ምክንያቱም ዩኒቱ የሚታወቅ ነው። ስታንዳርድ ወይ ደግሞ አግሪድ ስታንዳርድ ብለን ጥራው የተቀመጠ ዩኒት ነው። ሌንግዝ ከሆነ ወይም የምንሰራው እኛ ሜጀር የምናደርገው ኳንቲቲ ሌንግዝ ከሆነ ሌንግዝን ዲተርማይን የሚያደርጉልን ምኖች አሉ ማለት ነው። yes ኪሎ ሜትር አለ፣ ሜትር አለ፣ ኤስአይ ዩኒቱ ከዛ ውጪ ሴንቲሜትር አለ፣ ሚሊሜትር አለ፣ ሌሎች ስታንዳርዶች አሉ ማለት። ስለዚህ ከዛ ጋራ ምን ማድረግ ነው? ኮምፔር ማድረግ ኮምፓሪዝን ነው ማለት። ከዛ ጋራ ኮምፓሪዝን ወይም ኮምፔር ነው የምናደርገው ማለት። ስለዚህ የተሰጠን ስታንዳርድ አለ በዩኒት ያንን ዩኒት እኛ ከምንፈልገው የተሰጠን ኳንቲቲውን ምን መፈለግ ነው? ማግኒቲዩድ ወይም ኑሜሪካል ቫልዩ ነው የምንፈልገው ማለት ነው። ወይም ደግሞ ሁለተኛው ኮምፓሪዝን ኦፍ አንናውን ኳንቲቲ ዊዝ ናውን ኳንቲቲ ወይም ዩኒት ነው ማለት። የማይታወቀውን ከምን ጋር? ከሚታወቀው ጋር። የሚታወቀው የቱ ነው? የተሰጠን ስታንዳርድ ነው። የተሰጠን ስታንዳርድ ነው። ለምሳሌ ሌት ሚ ሲ ኤግዛምፕልስ ኤግዛምፕል ለምሳሌ ሌትስ ሴይ 50 ኪሎ ግራም we have 50 ኪሎ ግራም 50 ኪሎ ግራም የተሰጠን ኳንቲቲ አለ። 50 ኪሎ ግራም የሚመዘን ኳንቲቲ ተሰጠን። ከዛ 100 ሜትር የተሰጠን ወይም 100 ሜትርን የሚል ስታንዳርድ ኳንቲቲ ቢሰጠን ከዛ ደግሞ 10 ሴንቲሜትር የተባለ ስታንዳርድ ተሰጠን እንበል ማለት ነው። እዚህ ጋር ጀስት አሲዩም ብዬ ነው ያልኳቸው ማለት ነው። ሶ ይሄንን ምንድነው የምናደርገው ነው? ለምሳሌ ጀስት መጀመሪያ ላይ ጀስት it is the process of obtaining the magnitude ብለናል። እንግዲህ የዛሬ ኮንሰርናችን የሚሆነው ምንድነው? ሜጀርመንት ነው። ሜጀርመንት ወይም ልኬት ብለን የምንጠራው ማለት። ስለዚህ measurement is the process of obtaining the magnitude of a quantity in related to a given standard ነው። ከተሰጠን ስታንዳርድ ጋራ ምን ማድረግ ነው? ኮምፔር ማድረግ ነው። ይሄ ስታንዳርድ ወይም ይህ የተቀመጠው ስታንዳርድ ምንድነው የሚለውን ደግሞ እንመለከታለን ማለት። ስለዚህ ይሄ የተሰጠን ስታንዳርድ ዩኒት ነው የተቀመጠ ማለት ነው። ማስ ከሆነ ኪሎግራም አለ፣ ሌንግዝ ከሆነ ሜትር አለ፣ ቴምፕሬቸር ከሆነ እንደ ኬልቪን፣ ዲግሪ ሴልሺየስ የመሳሰሉ የተቀመጡ የተሰጡ ስታንዳርዶች አሉ። አግሪድ ስታንዳርድ ነው። ስለዚህ የሆነን ኦብጀክት ቴምፕሬቸር ሜጀር አድርገን የዛ ኦብጀክት ቴምፕሬቸሩ ወይም የሙቀት መጠኑ 40 ዲግሪ ሴንቲግሬድ ከመጣ የዛ ኦብጀክት ያልታወቀ ኳንቲቲ ምንድነው? yes ቴምፕሬቸር አማውንቱን ምን ማድረግ ከሚታወቅ ለምሳሌ 40 ዲግሪ ሴንቲግሬድ የነበረ ነው። ስለዚህ የነበረውን 40 ዲግሪ ሴንቲግሬድ እኛ ምን እናደርጋለን? አንድ አዲስ ኳንቲቲ ሜጀር እናደርግና yes የዛን ኦብጀክት ቴምፕሬቸር ከተቀመጠው 40 ዲግሪ ሴንቲግሬድ ስታንዳርድ ጋር ምን ማድረግ ነው? ሪሌት ማድረግ ወይም ኮምፔር ማድረግ ነው ማለት። ስለዚህ 40 ዲግሪ ሴንቲግሬድ የነበረ ስታንዳርድ ነው። እኛ አሁን ሜጀር ያደረግነው ቴምፕሬቸር ደግሞ ከነበረው ስታንዳርድ ጋር ምን ማድረግ? ኮምፔር ማድረግ ማለት ነው። ሌላኛው 50 ኪሎ ግራም ምን አለን? ለምሳሌ 50 ኪሎ ግራም የሆነ ኦብጀክት ወይም ኳንቲቲ ተሰጠን። ጀስት ማስ ነው ኳንቲቲያችን ማስ ነው። የዚህን 50 ኪሎ ግራም ቢሰጠን 50 ኪሎ ግራም ከዚህ ውስጥ 50 የሚለው ምንድነው? it is the magnitude ማለት ነው። the magnitude እንቀጥል። ሶ ኤግዛምፕል 50 ኪሎ ግራም አለን። ሶ እቺ 50 ኪሎ ግራም 50 የምትሏ ቁጥር ናት። ማግኒቲዩድ ብለናል እዚህ ጋር the process of obtaining the magnitude ማግኒቲዩድ ነው የምንፈልገው። ምክንያቱም የተሰጠን ማስ የሆነ ኦብጀክት ክብደቱን እንድንሰራ ይሰጠናል ማለት ነው። ስለዚህ ክብደቱን ሜጀር ለማድረግ ደግሞ ወስደን ባላንስ ላይ ነው የምናስቀምጠው። ባላንስ ላይ ስናስቀምጥ ባላንሱ እንዲነግረን የምንፈልገው ምኑን ነው? ማግኒቲዩድ ነው ማለት ነው። 50 ነው፣ 60 ነው፣ 70 ነው፣ 80 ነው የሚለውን ነው የምንፈልገው ማለት ነው። ስለዚህ ያንን 50 የተባለ ማግኒቲዩድ እናገኛለን። ከዛ በኋላ ምን አለ? ዩኒቱን እናስቀምጣለን። ዩኒት አለ ማለት ነው። ዩኒት አለን። ሶ እዚህ ጋር ሜጀርመንት ሪዛልት ደግሞ ሁልጊዜ ሲቀመጥ ሁለት ፓርት ይዛል። እዚህ ጋርም እንደምታዩት ማለት እዚህ ጋርም ሁለት ፓርት አለው፣ እዚህ ጋርም ሁለት ፓርት አለው ማለት። ሜጀርመንት ሪዛልታችን ሁልጊዜ ሁለት ፓርት ይዛል። የመጀመሪያው ፓርት ምንድነው? ማግኒቲዩድ ነው። የመጀመሪያው ፓርት ማግኒቲዩድ ነው። ሁለተኛው ፓርት ደግሞ ምንድነው? ዩኒት ማለት ነው። ስለዚህ ሁለት ፓርት ነው የሚይዘው ማለት ማግኒቲዩድ እና ሜጀርመንት ሪዛልት ሁልጊዜ አንድ ማግኒቲዩድ አለው፣ ሁለት ስታንዳርድ ዩኒት አለው ማለት። ስለዚህ ዩኒት እና ማግኒቲዩድ አለ። እዚህ ጋር 100 ምንድነው? ማግኒቲዩድ ነው። ሜትር ዩኒት ነው ማለት ነው። እዚህ ጋርም 10 ምንድነው? ማግኒቲዩድ ነው። ሴንቲሜትር ምንድነው? ዩኒት ነው ማለት። ስለዚህ ሜጀርመንት ሪዛልታችን ሁልጊዜ ምን መያዝ አለበት ማለት ነው? ሁለት ፓርቶችን ሊይዝ ይገባል ማለት ነው። ሜጀርመንት ባጭሩ አንድ የማይታወቀውን ኳንቲቲ
ከሚታወቁ ኳንቲቲ ጋራ ምን ማድረግ ነው? ኮምፔር ማድረግ ወይም ማወዳደር ነው። ሶ ኮምፔሪንግ unknown quantity with known quantity in relative to a given standard unit ማለት ነው። ስለዚህ ሜጀርመንት ብለን የምንጠራው ወይም ልኬት ባጭሩ ይሄ ነው። በሚቀጥለው ቪዲዮ ኢንዲጂኒየስ ታይፕስ ኦፍ ሜጀርመንት እነማን ናቸው፣ ሞደርን ሜጀርመንት ብለን የምንጠራቸው እነማን ናቸው የሚለውን በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ለነበረኝ ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ አገኛችኋለሁ። እስከዛ ቸር ቆዩልኝ።